ጫሞን ከደለል መታደግ እንደምታውቁት እዚህ አካባቢ አሁን ጫሞን ደለል የለቀቀ የሚለቁ ወረዳዎች ገረሰ ዙሪያ ወረዳ አለ ንጋጮ ባባ አለ እኛ የጋሞ ዞን ወረዳዎችን ተጨማሪ እንደዚህ እንደደራሸም አሉ እኛ እንግዲህ 10 ወረዳዎች ናቸው ለጫሞ ኮንትሪቢዩት የሚያደርጉት ስለዚህ ኮንትሪቢዩት አድርገው ጫሞን ከጥቅም ውጪ አሁን አባያ እድል ፈንታ እንዳይገጥም ጫሞ ላይ ስራ ይጠይቃል እንግዲህ አባያ ላይ በርካታ ብዙ ህይወት የመነመነ ያለበት ሁኔታ ነው ያለው አሁን ከዛ ያ እድል እንዳይገጥም ጫሞን ከደለል ለመታደግ ሶስተኛ ይሰራል ማለት ስለዚህ ይሄን ምንድነው እዚህ ደለል መለስን ማለት ጫሞም እዛ ይለማል እኛም እዚህ ምርት ምርታማነት እየጨመርን የራሳችን ወሳኝ ሆነ እንግዲህ አንድ ቶን አፈር ተሸርሽሮ በየአመቱ እንግዲህ የሚሄደው አንድ ቶን አፈር እንግዲህ በሚሊዮን አመት የሚሰራ ነው እንግዲህ ያንዳንዱ በዋይዘሪንግ ፕሮሰስ በሚሊዮን አመት የሆነች ኢሚንት አፈር መስራት ከባድ ነው ስለዚህ ይሄንን ይዙ ማድረግ አንድ ስራችን ነው ሌላኛው ደግሞ አርሶ አደሮቻችን ምርታማነት መጨመር ህይወት መታደግ እንግዲህ ከአካባቢ እንዳይፈናቀሉ የተለያዩ እድሎች አደጋዎች እንዳይከሰቱ የማድረግም ሌላኛው ስለዚህ እነዚህ 3 መሰረታዊ ዓላማዎች አድርጎ ይተያሉና ዘላቂ መሬት አያያዝ ፕሮግራም 5 ወይም SLM 5 የሚለው በፌደራል ደረጃ እንግዲህ በፌደራል ደረጃ ላይ ድጋፍ የሚያደርግ ፌደራል ደረጃ ላይ ያው ግብርና ሚኒስቴር ነው የሚመራው በክልልም ያለ እስከ ወረዳ እስከ ቀበሌ ድረስ ይሄዳል በዚህም እንደ መንግስት እኛ እንመራለን ማለት ነው ግብርና እንመራለን ሌላው ደግሞ በጀት ድጋፍ የሚያደርገው ያው የጀርመን መንግስት ነው ስፔሻሊ KfW የሚል ጀርመን መንግስት በጀት ድጋፍ ያደርጋል ስለዚህ ይሄን በጀት ተጠቅመን ባለፉት 2014 ጀምሮ እቅድ ያቀድን ቆይተናል 2014 2015 2016 ረጅም ጊዜ የፈጀ የተፋሰስ ልማት እቅድ አቅደናል የመሬት አጠቃቀም እቅድ አቅደናል እና ይሄኛው ያው ያለንበት ቀበሌ ገረሰ ዙሪያ ወረዳ ጎራቴ ቀበሌ ነው ጎራቴ ቀበሌ ካሉት በዋናነት ያው ከዚህ በፊትም በስፋት የደን ልማት የሚተገበርበት አካባቢ ነው በርካታ የአፈርና ውሃ ስራ ከሚሰሩ አካባቢዎች አንዱ ጎራቴ ነው ከዚህ ጋር ተያይዞ ይሄ ጎራቴ ቀበሌም ደግሞ በወረዳችን ከፍተኛ ጫሞ ሀይቅ ደለል ኮንትሪቢዩት ከሚለቁ ቀበሌ አንዱ ነው ይሄም ከምን ጋር አያይዤ ነው 5 በወረዳችን ከፍተኛ ደረጃ ደለልን ወደ ጫሞ ሀይቅ ከሚሰዱ ቀበላት 5 ቀበላት ተመርጧል ካሉት ቀበላት 5ቱም አንደኛው ጎራቴ ነው ጎራቴ ላይ 2 ንዑስ ተፋሰስ አለ አንደኛው ተፋሰስ አሁን ያለንበት ተፋሰስ ነው እሱም ዙግሮ ተፋሰስ ይባላል ሁለተኛው ተፋሰስ ደግሞ ሙለ ተፋሰስ ነው ሌላኛው ቀበሌ ዱርቤ ቀበሌ ነው ዱርቤ ቀበሌ ላይ ደግሞ አንድ ንዑስ ተፋሰስ ነው ያለን እሱም ማጾ ተፋሰስ ይባላል ሶስተኛ ቀበሌ ኮረሙኩላ ነው ኮረሙኩላ ላይ ደግሞ ሚታ ንዑስ ተፋሰስ አለ አራተኛ ቀበሌ ጎቦ ባኬ ነው ጎቦ ባኬ ላይ ኦቢሌ የሚል ንዑስ ተፋሰስ ነው ሌላኛው ቀበሌ መለጋጉሌ ነው መለጋጉሌ ላይ 4 ንዑስ ተፋሰስ አለ 4 ንዑስ ተፋሰስ አለ 4 ንዑስ ተፋሰስ ሲዳ ጋኝ ኮርጂ ጪል የሚባሉ ንዑስ ተፋሰሶች አሉ ካቀነው እቅድ መካከል በዋናነት ከሚሰሩ ስራዎች ፕሮጀክቱ ደግሞ በዋናነት የሚሰራቸው ስራዎች 3 ኮምፖነንት አሉ አንደኛ ላንድ ሪስቶሬሽን የሚባል ስፔሻሊ የተጎዱ አካባቢዎችን መልሶ ማልማት ለምሳሌ ፎከስ የሚያደርገው ጠረጴዛማ እርከን እንግዲህ በከፍተኛ ተዳፋት አካባቢ የሚሰራ ስራ ነው ስለዚህ እነዛን ላይ ከፍተኛ ምርታማ ያልሆኑ ቦታዎች ወደ ምርት መቀየር ለምርታማነት ለመቀየር ከሚል አንደኛ ላንድ ሪስቶሬሽን ላይ ይሰራል
imettida iddilaas galatashe ta sunsi meskere marqoosa geetettays goorate qebele tefetiro habte baalemuuyakko. Hayssan nuni oothanayday yoone tefaasese ootho bolla yaw aazi oothettize gizayssa biitta bolla bessanas yidos. Yiidi qasseka nu oothiday xarapheezamma irkeene geetettees. Hayssi xarapheezamma irkeeney awo ogen oothettize giikko yaw kefitay koyro nuni kefita bootaza qayyasidayssa aazi hayssan oosettina gizayssa kefita wossanidi ooththidos. Kefita wossanishe wosti wossonido isiloppe lakka'idos. Sampile 3 ekkidos. 3 dammaridi nu ehishin isiloppezi 37.8 yides. Hessa bolla yaw nuni xarapheezamma irkeene oothanas koshshiza maateraaleti doosona. Enti qasseka nu lakkanas koshshiza wuha likkey dees, jaaloy dees, sibaakoy dees. Hessan go'ettidi lakka'idi hessafe simmidi qasseka ay oothido yaw xarapheezamma irkeenes waanna intina gididayssi 30 hayssan bookettees pillefiten 30 bookettidi shuchchi daradarettees. Qasseka hessafe 50 meetire koyro lakka'idi 50 meetire zafe 25 5 meetire lakka'idi 5 zafe 25 giddon qanxida 2 qanxidi qanxoyssafe qommo biittaza bollara diza arada biittaza kessidos. wucce kessidi garsera diza biittaza duge aathidos. Qasseka bollara arada biittaza ooththidi ongidafe wuha likke yishin arada biittaza gujjidos. hessafe guye xarapheezamma irkeene hayssan oothidos። ድንጋይ ይርኬን ደግሞ ቦርቦር ልማት ወይም ጌሊ ግራቪቴሽን ስራዎችን እዚህ አይታችኋል። አሁን ደግሞ የተሰጠ ያለው ደግሞ ተጨማሪም ደግሞ ችግኝ ጣቢያ እንዴት ነው ችግኝ ጣቢያ ላይ አውት የሚወጣው? ተፋሰስ መጀመሪያ ስንገባ ቦታው ነው ጥናት የምናደርገው። ምንድነው ያለው እዛ አካባቢ ላይ ያለው ምንድነው? ትራንዛክሽን ወክ አድርገናል። ባንደሩን ለይተናል። ከለየም በኋላ ከኛ ግሩፕ ጋር የጀመርነው ስሎፕ ነው። ስሎፕ ለከታ አድርገናል። ስሎፕ ለመለካት የሚያስፈልጉ ማቴሪያሎች አሉ። እነሱ ሜትር ያስፈልጋል፣ ችካል ያስፈልጋል፣ ውሃ ልክ ያስፈልጋል፣ ጃሎ ያስፈልጋል። ከኛ ጋር የሚሰሩ ቲሞችን ያስፈልጋል። ይሄን ሁሉ የተሟላ መሆኑን ካረጋገጥን በኋላ ቦታው ምን ያክል ተዳፋትነት ነው ያለው የሚለው ነገር ከኛ ከተፋሰሱ ካናቱ ጀምረን ለከታ አድርገናል። ካናቱ ጀምረን ለከታ አድርገን እስከ 3-4 ቦታ ላይ ወታች አማካይ ቦታዎችን ከለካም በኋላ 4 ቦታ 3 ቦታ የለካነውን አንድ ላይ መርጃ አድርገን ስንደምር የዚህ ቦታ ስሎፑ 24 ሆኗል። 24 ስሎፕ አግኝተናል። 24 ስሎፕ ካገኘን በኋላ ነፃ ከፍታዎችን እዚህ ላይ ኩንቱር ቀጥታ ማግኘት ያለብን የሚለው ነገር ካሰብን በኋላ 24 ስሎፕ ምን አይነት ፊዚካል ስትራክቸሮችን ወይ ስነ አካላዊ ስራዎች ምን አይነት ስነ አካላዊ ስራዎች ነው የሚሰሩት የሚለው ነገር ከቡድኑ ጋር ለየታ አድርገናል። ለምሳሌ 3 እስከ 8 ስሎፕ ካለ እዛ አፈር እርከን ነው የሚሰራው። እንዲሁም 3 እስከ 15 ድረስ ያለው ፋናጁ ነው የሚሰራው። ከ15 እስከ ከዛ በላይ ያለው ድንጋይ እርከንና ቤንች ትሬስም እንዲሁም ሌላ ጋራ ላይ ሂል ትሬሶችን ስለሚሰራ እና እንደ ቡድን የለየነው ድንጋይ እርከን እዚህ ቦታ ላይ ይሰራል የሚለው ልየታ አድርገናል። ልየታ ስላደረገን ለድንጋይ እርከን መጀመሪያ እዚህ ቦታ ላይ ውሃ የዝናብ መጠኑ በጣም ከፍተኛ ነው፣ መጠነኛ ነው፣ ምን አይነት ነው ሌቨል ድንጋይ እርከን ነው የሚሰራው፣ ግሬዲንግ ነው የሚሰራው የሚለው ነገር ጥናት አድርገን ከቡድኑ ጋር እዚህ ቦታ ላይ ተመጣጣኝ ነው፣ ዝናቡም የእርጥበቱ መጠኑ ተመጣጣኝ ስለሆነ ሌቨል ድንጋይ እርከን እንሰራለን የሚለውን ካሰብን በኋላ ኩንቱር ማውጣት ጀምራል።
ኮንቱሩን ስናወጣ ኮንቱሩ የሚጀምረው ከዛው ነው ከመነሻው ከችካል ስለሚጀምር ኮንቱሩን ስትሬቱን ውሃ ልኩን ካገኘን ኮንቱሩን ለክተን አሁን እንደ ቡድኑ 5 ሜትር ላይ ነው ልከታ ያደረግነው። ማቴሪያል አለ ወይ የሚለው ነገር ይታሰባል። ድንጋይ እርከን ከታሰበ ማቴሪያል አለ ወይ ድንጋይ አለ ወይ የሚለው ነገር ነው። ድንጋይ ከሌለ ያ ቦታ ላይ ድንጋይ እርከን ሊታሰብ ስለማይችል ድንጋይ አለ የሚለው ነገር ድንጋይ መሰብሰብ እዚህ ያሉ ድንጋዮችን ማውጣት ጀምረናል። ኮንቱሩን አውጥተን ድንጋይ እርከን መሰረት አለው። መሰረቱ ስንት ነው? 30 በ30 ነው የሚቆፈረው። ወደ ታች ጥልቀቱ ይቆፈራል። 30 በ30 ከተቸከለ በኋላ ያ 30 ጥልቀት ዊድዝ ስፋቱ ጥልቀት የሆነውን አፈር ቆፍረን ካወጣን በኋላ ትላልቅ ድንጋዮችን መሰረት እንዲሆን ለቅመን 30 ሴንቲሜትር የቆፈርነው ውስጥ አስገብተናል። ያው 30 ሴንቲሜትር ማለት ከዚች እስከዚህ ድረስ ነው ችካል የቸከልነው አለ ያ ቆፍረናል። 30 ሴንቲሜትር ውስጥ ድንጋዩን ትላልቅ ድንጋዮችን መሰረት የሆነ ወይም ፋውንዴሽን መሰረት የሆኑ ነገር ካስገባን በኋላ እንደገና እርከኑ ስፋት ይወስናል። የድንጋይ እርከኑ ስንት ነው ስፋት መሆን ያለበት? ከፍታው ስንት ነው መሆን ያለበት? ቤዙ ስንት ይሆናል? ቶፕ ቤዝ ስንት ይሆናል? ቦቶም ቤዝ ስንት ይሆናል? ዊድሱ ስንት ይሆናል? ሲያልቅ ስንት ይሆናል የሚለው ነገር ከቡድኑ ጋር አስበን 30 በ30 ከጨረሰን በኋላ 40 ሴንቲሜትር ተጨማሪ አድርገን የዚህ እርከን ቦቶም ዊድዙ ስንት ነው? 70 ሴንቲሜትር ነው። 70 ሴንቲሜትር አድርገናል። 70 ሴንቲሜትር 40 30 ላይ 40 ጨምረን 70 አድርገን ቸክለን ማቴሪያሎችን አምጥተን ያሞላን ወደዚህ ከፍታው ይሄ እስከ 80 ሴንቲሜትር ነው የመጣ ነው። ለምሳሌ ድንጋይ እርከን ሲሰራ ከፍታው 60 ሴንቲሜትር እና ከዛ በላይ መሆን አለበት የሚለው ነገር ስላለ 80 ሴንቲሜትር ከፍታ ላይ አድርገናል። ይሄን ስናደርግ ይሄን ብቻ አድርገን መተው አይደለም። እዚህ አካባቢ ላይ አንድ አርሶ አደር ማሳ ላይ ድንጋይ እርከን የሚሰራ ከሆነ መጨረሻ አካባቢ ላይ አፈር ይጨምራል። ካይደለ አፈር በላይ የማይጨምር ከሆነ በዚህ በፊት ላይ ምኖች ስለሚተከሉ ኋላ ምኖች ስለሚተከሉ የማሳ ብክነት እንዳይሆን ድንጋይ እርከኑን ከጨረሰን በኋላ በላይ ላይ አፈር ጨምረናል። ምኖ እዛ ላይ እንዲተከል የሚለው ነገር አስበን ይህን ስራ ሰርተናል የሚለው ነው እንደ ቡድን የጨረስነው። እንግዲህ ወደዚህ የመጣ ነው ተፋሰስን አጋጣሚ በቡድናችን ስንሰራ በቡድን እኛን የደረሰን ገሊ የሚባል ያው የተፋሰስ አካል እየሰራን ቆይተናል። በቡድናችን ከመነሻ ጀምረን መጀመሪያ ገሊ ስራ ውስጥ ከመግባታችን በፊት ገሊ አይነቶች 3 ገሊ አይነቶች አሉ። አንደኛው ላርጅ አለ፣ ሁለተኛ ሚዲየም፣ ሶስተኛ ስሞል ነው። ከዚህ አሁን እኛ በአካባቢ ባለው እቃ እንሰራለን ብለን ገምተን የወሰድነው ለኛ በእኛ አቅም ይሰራል ብለን እኛ የወሰድነው ሚዲየም ገሊ ነው። ላርጅ ገሊ ማለት ከፍተኛ አቅም ይጠይቃል፣ ገንዘብ ይጠይቃል፣ ወጪ ይጠይቃል። ስለዚህ ይሄኛው የኛ ገሊ ዛሬ የሰራነው ገሊ ሚዲየም ነው። በቀላሉ በእኛ እጅ በአካባቢ ንብረት የሚሰራ ነው። ይሄን ከመረጥን በኋላ ሌአውት ነው ያወጣነው። ሌአውት ስናወጣ ቀጥታ ምንድነው ያደረግነው? ለዛ ከፍታ ከመውሰዳችን በፊት ቨርቲካል ኢንተርቫል አንደኛ ስቴፕ ላይ 17.5% አምጥተናል። አንደኛው ስሎፕ ወይም ከፍታ፣ ሁለተኛ ላይ 22.94 አምጥተናል። ከዚህ ውስጥ ለስራው አመቺ ይሆናል ብለን አማካይ የወሰድነው 20.22% ለዚህ ለገሊ ስሎፑ ለኛ ይወስናል በሚል ወስደናል። በዚህ ልክ እንግዲህ የዚህ የሚዲየም ገሊ ስፋቱ 40 እስከ 50 ሴንቲሜትር ጥልቀት ቆፍረናል። ከዛ በኋላ ቁልፍ ወይም ሳይድ ኪ የሚባለው በሁለት ሳይድ 50 በ50 ሴንቲሜትር ወደ ውስጥ ቆፍረናል። እንደገና መጀመሪያ ይሄንን ከመስራታችን በፊት ገሉ ከፍታ ስንት ነው የሚለውን መጀመሪያ ለክተናል። ስንለካ ስንት ነው የመጣው? 1.3 ሴንቲሜትር ነው የመጣው ማለት 1.3 ሜትር መጥቷል። ከዛው 30ውን ትተን ከፍታ 1 ሜትር ወስደናል። ከታች ከስር እስከ ከላይ 1 ሜትሩ ላይ ከዚህ ከመጀመሪያ ከፋውንዴሽኑ ጀምሮ እስከዚህ ያለውን ይሄን ሰርተናል። ከዚህ ወደዛ ያለው 50 ነው። ጥልቀቱ 40 እስከ 50 ነው። ስፋት 40 እስከ 50 ነው።
እቺኛዋ ምንድነች የሚባለው? እቺ ስፕሌይ ወይ ነው የምትባለው። ስፕሌይ ወይ ማለት ቀጥታ ከላይ የሚመጣው ውሃ እዚህ ጋር ደለሉ የመጣው ደለል እዚህ ያርፋል። ውሃው ቀጥታ ከዚህ ይወርዳል ማለት ነው። ከወረደ በኋላ ይሄኛው አፍሮ ነው የሚባለው ወይም ድንጋይ መነጠፊያ ማለት። ድንጋዩ ለምንድን ነው የተነጠፈው የሚለው የወረደው ውሃ እታች ያለው ቦታውን ወይም አፈሩን እንዳይሸረሽር ቀጥታ በሱ ላይ አርፎ አፈሩን ሳይነካ እንዲያልፍ ለማድረግ እንዲመች አድርገን ነው የሰራነው። በዚህ ልክ ያው የኛ ቡድን በአግባቡ ሰርተዋል። በዚህ ልክ ነው ጨረስነው ማለት ነው። አሁን ያለንበት ጎራቴ ቀበሌ የአጨሾሬ ችግኝ ጣቢያ ነው የሚባለው። ስለዚህ ፕሮጀክቱ በዋናነት ቅድም እንደጠቀስኩት አንደኛ ላንድ ሪስቶሬሽን ግሪን ኢንፍራስትራክቸር ቤዝድ የሚል አረንጓዴን መሰረት ያደረገ መሬትን መልሶ ማልማት ነው። ስለዚህ ከዛ ዋናው ደግሞ እምብርቱ ምንድነው? ለፕሮጀክቱ እምብርት ችግኝ ጣቢያ ነው። ስለዚህ ይሄ ችግኝ ጣቢያ ማዕከላዊ ችግኝ ጣቢያ ይባላል። ማዕከላዊ ችግኝ ጣቢያ እንዲሆን ያደረገው ምክንያት ምንድነው? እዚህ የፈላው ችግኝ ለዚህ ለጎራቴ ቀበሌ በሙለሚያ ይተከላል፣ በዙግሮ ላይ ይተከላል፣ አልፎም ተርፎም ተጭኖ ኮረምኩላ ሚተላ ይተከላል። ከዛም አልፎም ተርፎ ደግሞ እንደዚህ ቅድም ያልኩት በዱርቤ ላይ ይተከላል፣ በዱርቤ ላይ ማሶ ላይ ይተከላል። ተመሳሳይ እንደዚህ ኦምኢሌ ላይ ጎቦባካ ኦምኢሌ ላይ ይተከላል። እንደዚህ የተባለ መለጋጉሌ ላይም እንደዚህ አራቱ ተፋሰሶች ቅድም የጠቀስኩት በነኮርጂ ጋኝ ሲዳ እስኪ ሌላ የሚተከለ ስለዚህ ከዚህ ይጫናል ማለት። ስለዚህ ለዚህ አምና ይሄ ችግኝ ጣቢያ ሲመሰረት እንግዲህ 10 ሰዎችን ይዞ 10 ችግኝ ጣቢያ ሰራተኛ አለ እዚህ ላይ አንደኛው ጥበቃ ነው፣ አንደኛው ደግሞ አስተባባሪ ነው፣ 8ቱ ደግሞ ቀጥታ ያው ችግኝ ጣቢያ ይሄን የመጠቅጠቅ ስራ ይሄንን የሚሰሩ ናቸውና በዚህ ሁኔታ የችግኝ ጣቢያ ተቋቁሞ እንግዲህ አምና ችግኞችን አፍልቶ እንደዚሁ ለአርሶ አደሮች እና እንደዚህ በመንግስት ወል መሬቶች ላይ ተተክሏል። በዚህ በተፋሰሱ ውስጥ ሌላኛው ደግሞ ለአርሶ አደሮች የተሳጨበት ሁኔታ ነው ያለውና ከዛ ጋር ተያይዞ አሁን ዘንድሮ እቅዳችን ምንድነው 300,000 ችግኝ ዘንድሮ አሁን እዚህ ለማፍላት እንደ ሴንትራል ችግኝ ጣቢያ 300,000 ችግኝ አሁን ለማፍላት እንደምታዩት አሁን የጥቅጣቆ ስራ ችግኝ የማፍላት ስራ በርካታ ዘር የመግዛት ስራዎችን እየሰራን ያለንበት ሁኔታ ነው ያለው። አሁን ከዚህ ስልጠናው ለምንድን ነው እየተሰራ ያለ ተጨማሪ ለምንድን ነው ስልጠና ያስፈልገበት የሚለው ጋር ሲመጣ ስራ ላይ ስልጠና አሰልጣኞች ስልጠና ፕሮጀክቱ ጠርቶ አሰልጣኞች ስልጠና ሰጥቷል። አሰልጣኞች በአርባ ምንጭ ማይከል አንድ ሳምንት ስልጠና ሰጥቷል። ከዛም አሁን ሲመለስ በጀት ለቆልናል። ያው አሰልጣኞች ደግሞ ታች ያው ፕሮጀክቱ እስከ ወረዳ ድረስ ነው የሚሄደው። እስከ ወረዳ ድረስ አሰልጣኞች ስልጠና ይሰጣል። ከዛም በኋላ እኛ እንሰለጥናለን። ከዚህ አንፃር የነሱ ተወካይ አሁን የፕሮጀክቱ ተወካይ በማዕከላችን ቶማስ ጩፋ አለ። የኛ ባለሙያዎች አሰልጣኞች ስልጠና ተሰጥቷልና በዛ ምክንያት ስራ ላይ ያሉ ስልጠና ነው የተሰጠ ያለው። ስልጠናው አላማ እንግዲህ በዋናነት የአቅም መገንባት ነው፣ በሚፈለገው ልክ እንዲያሳኩ ማድረግ ነው። ስለዚህ አሁን ስልጠናውን ኦልሞስት አርብ ጀምረን ይሄድን ያለንበት ሁኔታ ነው ያለው። ዛሬ 4ኛ ቀን ላይ ያለ ነው። ያው እንደ ወረዳ ነገ በ5 ቀን ለማጠቃለል ብለን ያዝነው ሁኔታ ነው ያለው። ከዚህ ቀጥሎ ደግሞ ቀበሌ ላይ በእነዚህ ፕሮጀክቱ ቀበሌ ላይ ስልጠናው ይቀጥላል። ቀበሌ ላይ የማህበረሰብ ተፋሰስ ተጠቃሚዎችና አሁን እዚህ ላይ ቀበሌ ቀያሽ አርሶ አደሮችና ባለሙያዎች ነው ቴክኒካል ስልጠና የተሰጠ ያለው። ቀበሌ ላይ ደግሞ ተጨማሪ ተረስካጅንም ሊቀንበርን ተይዞ ሊቀንበርንም ተረስካጅም ተይዞ ቴክኒካል ስልጠናዎች ቀበሌ ላይ ይሰጣል። ስልጠናው የሚቀጥል ይሆናል። እንግዲህ ከስልጠናው የሚጠበቀው እንግዲህ የተሻሻለ ኖርማሊ እውቀቱ የተካበተ ሳይንሳዊ ቤዝ ያደረገ ጂኦሎኬሽን መሰረት ያደረገ ስራዎች እንዲሰራ ይፈልጋልና ይሄ ሁሉ ከዛ እንደሚገኝ ተስፋ እናደርጋለን። በዛ ልክ እንደ ግብርናም እየመራን ነው ያለ ነው። በጣም እናመሰግናለን።